ጭንቅላቴ ላይ ዘይት ፈስሶ ነብይ ማለት ነው። ከዛ የተበላሸው ቤትሽ የተበላሸው ይስተካከላል። ዛሬ ማታ አንቺን ደግሞ የሚገል የሚዙር መንፈስ ሞት ያለ። ከዛ እውነት በጣም ተጨነኩ ነበር። እኔ እንጃ ብቻ ውስጤ በጣም ነው የሚረበሽ። በጣም እየተጨነቁ ነበር። እማም የለኝም ግን እንደ እማም ይመስላል። በጣም ነው የምጨነቅ በቃ ውስጤ ማለት ነው ቤት ውስጥ። ከዛ የኛን ጊዜ ጀምሮ እኔ ዘይትም ቀባለሁ ሲጨነቅ ሲናደድ ምናምንም በቃ ዘይት ቀባለሁ። እዚህ ልጆቼም ገብቼ እዚህ ልጆቼም ቀባሁት ቤቴም ረጨው። እንዲሁም ጠላት ብዙ ነገር ነው እኔ ላይ ሰራውት ማለት ነው። በተለይ በቃ እንጀራ እንዳይጋግርም ቀደብኮ እንትን ብሎ ነበር። እንጀራ ገዝቼ ነው የሚበላው እና ጊዜ ማለት ነው። ብዙ ነገር ነው ጠላት እኔ ላይ ሰራውት ማለት ነው። እግዚአብሔር ግን ትልቅ ነው። እዚህ ደረስኩት። ማንታ ልጆች አለኝ። ማንታ ልጆችም ወልጄ አሁንም ልጆች ሁለት አለኝ። ከዛ ብዙ ነገር ነው በቃ እግዚአብሔር ነው እንጂ የሚቀየር እኔ ላይ የሰራሁን ብዙ ነገር አለ። ጠላት እዛ ሰፈር አለ እዛ ግቢ አለ ማለት ነው። ግን እዚህ ደረስኩት ቆምኩት። ሁለት ልጆችም ማንታ ወለድኩት። 1 ዓመት 3 ወር ሆኑ። እግዚአብሔር ክብር ይውሰድ። እኔ ምንም አይሆንኩም እስካሁን ማለት ነው። ከዛ በኋላ አናውንቱን ገብቼ ቀደብኮ ላይ እንትን አረኩት ፈሰስኩት። ሁሉም ነገር ቤቴ ላይ ያለው ፈሰስኩት። ከዛ በኋላ ጀምሮ እንጀራ መጋገርም ጀመርኩት። እየገርም ማለት ነው። አላስ መከራ ለማድረግ ይብስኩር ለምንገባ ጌታ እልልታ ጭብጨባ ለፈራ ጌታ እልልታ ጭብጨባ። አንዳንድ ሰው ማለት ነው እግዚአብሔር እየሰራውን ይደብቃል። አንዳንድ ሰው ምን ብሎ ነው የሚናገር ብሎ እግዚአብሔር እየሰራውን ይደብቃል። እግዚአብሔር እየሰራውን እንዳይደብቁ ብዙ ነገር ደግሞ ይመጣል። አይኔ እንጀራ ገዝቼ የሚበላ ሴት አይደለም። እግዚአብሔር ተባረከኝ። የተባረከው ደግሞ ተመልሶ ሰይጣን ዋጠ። ችግር የለም እግዚአብሔር ነገ ብዙ ነገር ያመጣል ብሎ አመናለሁ። ለምን እግዚአብሔር